አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎላቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ሰላም ጤና ይስጥልኝ ተመልካቾቻችን። ዛሬ ደግሞ የምንገኘው በብርሃን ባንክ ነው። ከስቱዲዮ ወጣ ብለን የብርሃን ባንክ ቦሌ መድኃኒዓለም ቅርንጫፍ በዓልን ለማክበር ደግሞ ተገኝተናል። ከዚህ ውስጥ ደግሞ ብርሃን ባንኮች ስራ ወደ ውስጥ ገባ እንልና ብርሃን ባንክ የቦሌ መድኃኒዓለም ቅርንጫፍ ምን እያከበሩ ነው፣ በዓል እንዴት እያሳለፉ የሚለውን አብረን እናያለን። ከኔ ጋር ተከተሉ ነው። አሲናገናይ አሲናበል በገና ጨዋታ አሲናበል አሲናገናይ ዛሬ ደግሞ ከአቶ ዳግማዊ ካሳሁን የብርሃን ባንክ ምክትል ዋና ስራ አስፈጻሚ የብድርና የውጭ ባንኮች ሴክተር ላይ ከሱ ጋር አብረን ቆይታ እናደርጋለን ማለት ነው። በዓልን አሁን እያከበርን ነው። እናንተም በቤታችሁ ሆናችሁ ጥሩ የበዓል ቆይታ እንደሚኖራችሁ ተስፋ አድርጋለሁ። ከሱ ጋር ደግሞ የተወሰነ ደቂቃ አብረን እንቆያለን። ተከታተሉ። እሺ፣ እኔም በጣም አመሰግናለሁ። ቀድመህ እንደተናገርከው እናንተም ፓርትነሮቻችን ናችሁ። አብረን እየሰራን እስካሁን መጥተናል። እንግዲህ ለደንበኞቻችን እንደዚሁም ይህንን ቪዲዮ ለሚመለከት ሁሉ በብርሃን ባንክ ስም እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ ማለት ፈልጋለሁ። እንግዲህ ለመጀመሪያ ያህል ከብርሃን ባንክ እንግዲህ ከተመሰረተበት ጊዜ ጀምሮ በተለያዩ ትላልቅ ለህብረተሰቡ በጣም ጠቃሚ በሆኑ ፕሮጀክቶች ላይ በመሳተፍ የሚታወቅ ማህበራዊ ኃላፊነቱንም በመወጣት የሚታወቅ ነው። እንደዚሁም ደግሞ በባንኪንግ ኢንዱስትሪ ውስጥ ላለፉት 16 ዓመታት አካባቢ ቆይቷል። በእነዚህ 16 ዓመታት ውስጥም ደግሞ ጥሩ ውጤት እያስመዘገበና አሁንም ባለበት ደረጃ ደግሞ በጣም ተወዳዳሪ የሆነ ባንክ ነው። ባለፉት እንኳ ተከታታይ ዓመቶች በተለያዩ ሪፖርቶች ላይ ብዙ ሰው እንደሚያውቀው ከፍተኛ የሆነ እድገት እያመጣ ብዙ መሻሻሎችን እያሳየ ያለ በጣም እጅግ ተወዳዳሪ የሆነ ባንክ ነው። በዚህ በያዝነው ዓመት ደግሞ ሰፊ የሆነ ለውጦችን አድርገናል። እንደው ለመጥቀስ ያህል በዚህ እንኳ ባሳለፍነው አንድ ዓመት ተኩል አካባቢ ውስጥ ከዚህ ቀደም እንደምናደርገው ብዙ ሰው እንደሚያስታውሰው ኢትዮጵያ ውስጥ የሜትር ታክሲ ራሱ ሲጀመር ለማህበረሰቡ እነዛን ታክሲዎች የመጀመሪያ ቢጫ ታክሲዎች እንኳ ሲመጡ ማህበራቱን ከማደራጀት ጀምሮ የውጭ ምንዛሪ ማቅረብ፣ የብድር አገልግሎት ማቅረብን ጨምሮ በሰፊው አብረን ስንሳተፍ ነበረ። ያኛውን በጥሩ ሁኔታ ነው ሄደው። አሁንም በቅርብ ደግሞ በከተማችን ውስጥም መንግስት እየተከተለ ካለው ፖሊሲ አንጻር የኮሪደር ልማትም ላይ አዳዲስ ፕሮዳክቶችን ይዞ በመግባት ሰፊ ስራዎችን እየሰራ የልማት ስራዎችንም እየደገፈ ያለ ባንክ ነው። እንደዚሁም ለማህበረሰቡም በጣም የሚቀርቡ ኢሴንሻል የሆኑ አይተሞችም ላይ እንደ ዘይት፣ እንደ ስኳር ያሉ ላይ ከፍተኛ ድጋፍ በማድረግ ያለ፣ እንደዚሁም ደግሞ በሌሎቹም የግል ሴክተሮችም ላይ ከፍተኛ የሆነ ድጋፍ ለፕሮጀክቶች፣ ለትሬዲንግ ካምፓኒዎች እንደዚሁም የተለያዩ አዳዲስ እና ክሬቲቭ የሆኑ ኢንዱስትሪ ውስጥ የተለመዱ ብቻ ሳይሆኑ ለእያንዳንዱ ደንበኛ እንዳያማራጩ እያየን አዳዲስ ፕሮዳክቶችንም ጭምር እየሰጠን ያለ ነው። ስለዚህ አሁን ባለንበትም ደግሞ ከዚህ የውጭ ምንዛሪ ፖሊሲ ለውጥ ጋር ተያይዞ ካለፈው አንድ ዓመት ተኩል ጀምሮ ይህም ፖሊሲ በጣም ውጤታማ እንዲሆን ሰፊ ስራዎች ነው እየሰራን ያለ ነው። በኢንዱስትሪውም ላይ በሀገሪቷም እንደሚታየው ብዙ የሬሚታንስም ስራውም በሚታይ መልኩ ሲግኒፊካንትሊ እየተቀየረ ብዙ የውጭ ምንዛሪም ወደ ባንኮች እየመጣ ነው ያለው። በዛ ውስጥም ብርሃን ባንክ እንግዲህ የራሱ ድርሻ አለው። እንግዲህ ቅድም እንደተነሳው ወደ በኋላ ምናነሳለን። አሁን ደግሞ የሬሚታንስ ሳምንት ብለን ደግሞ በየብራንቹ ደንበኞቻችንን እያመሰገንን ያለንበት ሁኔታ ነው ያለው። የሱ ፕሮግራም እኛ ተካፋይ ነበርን። የእናንተን ደንበኞች ማየት ችለናል። የሽልማት ስነ ስርዓታቸውንም እያየን ነበርና እናንተም ከደንበኞቻችሁ ጋር ያላቸውን ግንኙነት ያሳያል። እዛም የነበሩትን ደንበኞቻችሁንም ኢንተርቪው የማድረግ እድሉ ነበረኝና ብዙዎቹ ደስተኛ እንደሆኑ
የተለያዩ ገንቢ ማስተያየት ሲሰጡ ነበር። ከባንኩም ደግሞ የሚያገኙትን ሰርቪስ በደንብ ሲያስረዱ ነበርና ይሄ አንዱ ሪሌሽንሺፕ ባንኩና ከስተመር ያለው ትልቅ እንደሆነ ማሳየት ይችላል። በእርግጥ እኔም ስለነበርኩ ስላየው ማለት ነውና እንደው በዚህ ጋር ደግሞ አንድ ላይ አያይዘ ነው ባንኪንግ ሴክተር አንደኛው እዚሁ ሎካል ያለን ልክ ሎካል ከስተመሮቻችንን እንደምናስተናግደው ለው ሁለተኛው ብዙዎች ደግሞ የሚፈልጉት የዶላር የምንለው ወይ ደግሞ የውጭ ከረንሲዎችን የማግኘት ጉዳይ ነውና እናንተ ጋር እስቲ በዚህ ዙሪያ ላይ የውጭ ከረንሲዎችን እዛ አካባቢ ያለው ፋሲሊቲ ምን ይመስላል? ባንኩ እንደ ባንክ እነዛን ሶርሶች ለማሟላት ለደንበኞቻችሁ በቂ የሆነ የውጭ ምንዛሬ ለመስጠት ምን አይነት ስራዎች ላይ እየሰራ ይገኛል? እሺ በጣም ነው የማመሰግነው። ቅድም እንዳልኩት እንግዲህ አዲስ የመንግስት አቅጣጫን ተከትሎ ብዙ ነገሮች ተቀያይረዋል። በተለይ የውጭ ምንዛሬውን ተከትሎ የውጭ ምንዛሬ ለሀገራችንም በጣም እጅግ ወሳኝ፣ እኛም እንደ ባንክ ደግሞ እንደ አንድ ኮሜርሻል ባንክም እጅግ በጣም ወሳኝ ከሆኑ ሪሶርሶች መካከል ከፍተኛውን ድርሻ የሚይዝ ነው። ስለዚህ በዛ ላይ እኛም በተለያዩ አጋጣሚዎች ሀገር ውስጥ ገንዘብ የሚቀበል ሰው አለ፣ ከውጭ ደግሞ ገንዘብ የሚልክ ሰው አለ። በንግድ የሚለዋወጠው እንዳለ ሆኖ እንደገና ደግሞ በሬሚታንስ ይመጣልና ሬሚታንስ የኛ ዜጎች በተለያዩ ሀገሮች በከፍተኛ ሁኔታ ተበትነው ነው የምንኖረው። ብዙ ሀገራት ውስጥ የኛ ዜጎች አሉ። ከፍተኛ የሆነ የውጭ ምንዛሬም ወደ ሀገር ውስጥ ይገባል። ስለዚህ በትክክለኛው መስመር ወደ የባንኮችን መስመር ተከትሎ ሬሚታንሱ እንዲጨምር እኛም የራሳችንን ድርሻ እየተወጣን ነው ያለ ነው። ከዛ ውስጥም እንግዲህ በዓላት ሲደርሱ ወይም በተለያዩ ጊዜያቶች የተለያዩ ኢንሴንቲቮችን ደንበኞች በእኛ ባንክ በኩል የውጭ ምንዛሪ ሲልኩ የተለያዩ አትራክቲቭ የሆኑ ወይም ሳቢ የሆኑ ነገሮችን ውጭም ላለው ኮሚኒቲ የኛ ደንበኛ ሆኖ አብሮን እንዲሰራ በስዊፍት በኩል የሚላኩ ሬሚታንሶች እንደዚሁም ደግሞ ከኛ ጋር አብረው የሚሰሩ የገንዘብ አስተላላፊ ድርጅቶች አሉ። ከነሱ ጋራ አንድ ላይ በመሆን የተለያዩ የሬሚታንስ አገልግሎቶችን እየሰጠን ነው። እንግዲህ አሁን ባለንበትም ሰዓት የሬሚታንስ ዊክ ብለን ቅድም እንዳነሳው በየቅርንጫፉ ደንበኞቻችንን የማመስገን አብረውን እየሰሩ ስላሉ እንግዲህ በጣም ጥቂቱን ነው ያው አንድ ቦታ አንድ ኢቨንት ላይ ሊገኝ የሚችል በዛ ሰዓት የቻሉ ሰዎች ነው እያመሰገንን ያለ ነው። ብዙ ደንበኞች በእኛ አገልግሎት ደስተኞች ናቸው። እኛም ቅድሚያ የምንሰጠው ደንበኞቻችንን ቀልጣፋ፣ ፈጣን እና በገበያ ውስጥ ደግሞ ሊያገኙ የሚችሉትን የተሻለውን ዋጋ ሰጥተናቸው ከኛ ጋር እንዲሰሩ ነው የምንፈልገው። ስለዚህ በእነዚህ ሳምንታት ውስጥም እያደረግን ያለ ነው ይሄንኑ ነው። ስለዚህ ደንበኞች እኛ ጋር ሲመጡ በየጊዜው የተለያዩ ስጦታዎች ይኖሩናል። አሁን ባለንበት ሰዓት 10 ብር በተጨማሪ መደበኛ ከሆነው የውጭ ምንዛሪ መዘርዘሪያ ሬት በተጨማሪ 10% ይህንን በዓል አስመልክቶ ለደንበኞቻችን እየሰጠን ያለ ነው። እንደዚሁም ሌሎች የተለያዩ ስጦታዎችንም አብረን በተጨማሪ እየሰጠን ያለ ነው። ስለዚህ ደንበኞች በብርሃን ባንክ በኩል ገንዘባቸውን እንዲልኩ ቤተሰቦቻቸውን ሲጎበኙ በእኛ በኩል እንዲጎበኙ ጥሪ ማድረግ እፈልጋለሁ። በጣም ጥሩ። እኛም ሁሉ ጊዜ እንደ መርካቶ ቴሌቪዥን ከምንላቸው ነገሮች አንዱ ይሄ ነው። ምክንያቱም መርካቶ ቴሌቪዥን ከሚበላው ከዘይት ከሽንኩርት ጀምሮ በከፍተኛ ሽያጭ ነው የሽያጭ ቴሌቪዥን ጣቢያ ነውና ከፍተኛ ሽያጭን እያከናወነ የሚገኘው ስፔሻሊ ደግሞ ይሄንን በዓልን አንተ እንዳልከውና ብዙዎቹ ተመልካቾቻችን ደግሞ ሀገር ውስጥም ከሀገር ውጭም አሉና እነዚህን ግብይታቸው መጠቅላላ አሁን እንደሰማችሁ ተመልካቾቻችን ከምክትል ስራ አስኪያጃችን አቶ ዳግማዊ ካሳው እንደሰማችሁት ምንም አይነት ግብይት ሲኖራችሁ በዚሁ በብርሃን ባንክ በኩል ማድረግ ትችላላችሁ ማለት ነው። እንዲሁ ከዚሁ ጋር ተያይዞ ስፔሻሊ አሁን ያለንበት ሲዝን ይሄ ዲጂታል ሞባይል ባንኪንግ ሴክተሩ በጣም እየሰፋ ነው ያለውና ብርሃን ባንክ ከነዚህ ጋር ያለው ኢንተግሬሽንስ ምን ይመስላል? የዲጂታል ዓለሙ ጋር ያለው ቅርኙነት እንዴት ነው የሚለው እስቲ በዛው ሜንሽን ብናደርገው ደስ ይለኛል። እሺ በጣም አመሰግናለሁ። እንግዲህ አሁን እንዳነሳኸው ነው ያው ዘመኑ እየተቀየረ ነው። እንደ ሀገርም እየተከተልን ያለ ነው። በሀገር አቀፍ ደረጃ የዲጂታል ትራንስፎርሜሽን እቅዶች አሉ። እኛም ደግሞ የዛ አካል እንደመሆናችን በተለይ የዚህኛው በጀት ዓመታችን አንዱ ትልቁ ትኩረትም በዲጂታል ባንኪንጉ በኩል ከፍተኛ የሆነ ለውጥ ማምጣት ነው። እስካሁንም ድረስ ብርሃን ባንክ ለቴክኖሎጂ ቅርብ የሆነ ባንክ ነው። የዛሬ 16 ዓመት ባንኩ ስራ ሲጀምርም የመጀመሪያው ባንክ ነበረ የኮር ባንኪንግ አገልግሎት ወይም ቅርንጫፎቹን በቴክኖሎጂ አስተሳስሮ
ስራ የጀመረ የመጀመሪያው ባንክ ነበረ። ከዛ ጊዜ ጀምሮ የተለያዩ ጥረቶች ሲደረጉ ነበር። ግን በልዩ ሁኔታ ደግሞ በዚህ ዓመት በዲጂታል ባንኪንግ አካባቢ ላይ ትላልቅ ስራዎችን ለመስራት መሰረታዊ የሆኑ ለውጦችን ያደረግንበት ዓመት ነው። ስለዚህ በዚህ ዓመት አዳዲስ አሁንም ከኛ ጋራ እየሰጠናቸው ያሉ ዲጂታል አገልግሎቶች እንዳሉ ሆነው በዚህ ዓመት ደግሞ በልዩ ሁኔታ በብዙ የዲጂታል አገልግሎቶች የምንመጣበት ነው። ስለዚህ እንደተባለ አሁን በኢኮሜርስም የብርሃን ባንክን ሞባይል ባንኪንግ በመጠቀም እንግዲህ ውጭ ሀገር ያሉ ደንበኞቻችንም ከውጭ ለቤተሰቦቻቸው የሚያደርጉትን ድጋፍ በዚህ ማድረግ ይችላሉ። እንደዚሁም በዲጂታል ፕላትፎርም ደግሞ ከውጭ ሀገር ገንዘብ ሊልኩ የሚችሉበትን አማራጮችን እያለቁ ስለሆነ እነሱም በቅርቡ ወደ ስራ ስለሚገቡ በተሻለ ሁኔታ ደግሞ በዛም አካባቢ በዚህ ዓመት ጥሩ እንመጣለን ማለት ነው። በጣም ምክንያቱም እኛም አንዱ የዲጂታል ባንኪንጋችሁ ተጠቃሚ ነን። እኛም ራሳችን ድርጅት መመስከር እንችላለንና ብዙ ጊዜ ተመልካቾቻችን ክፍያቸውን ሲፈጽሙ ክፍያዎች ቶሎ ኖቲፊኬሽን ከመድረስ አኳያ እኛ ሴልስ ስለሆነ እያንዳንዱ ቀን ትራንዛክሽን ቶሎ እንዲደርስ ስለምፈልግ በዛ ዙሪያ እኛም ደስ ብሎን ኮርተን የምንሰራበት አንዱ ባንክ ብርሃን ባንክ ነውና በዚህም አጋጣሚ እኛም ማመስገን አለብኝ አንተን ካገኘው አይቀር በጣም እናመሰግናለንና እንደው ፕሮግራማችንን ከመጨረሳችን በፊት ለእናንተ ሀገር ውስጥም ከሀገር ውጭም ብዙ ተመልካቾች ይህን ፕሮግራም ያዩታልና በዓልም ነው መጪው የገና በዓል አለ። የገና በዓልንም እያከበርን ያለ ነውና ለዚህም የገና በዓል መልካም ምኞታችሁን ለሚመለከተው ተመልካቾቻችን ለእናንተም ስታፍ ሰራተኞቻችሁ እንዲሁም ደግሞ በስተመጨረሻ መናገር የምትፈልገው ካለ እድሉ ልስጥና ፕሮግራማችንን መጨረስ እንችላለን። እሺ፣ በጣም አመሰግናለሁ። ያው እንግዲህ ቅድም መግቢያ ላይም እንዳልኩት በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ በብርሃን ባንክ ስም። እንግዲህ አሁን በተለይ ከፊት ለፊታችን ያለው እያከበርን ያለነው በዓል የገና ወይም የኢየሱስ ክርስቶስ የልደት መታሰቢያ በዓል ነው። እንግዲህ ይህ በዓል በዓለም አቀፍ ደረጃ በሀገራችንም በዋናነት የሚታወቀው በስጦታ ነው። ሰዎች ስጦታ የሚለዋወጡበት፣ ስጦታ የሚሰጡበት፣ እግዚአብሔርም ትልቅ ስጦታ ሰጥቶን የምናስበው በዓል እንደመሆኑ መጠን ብዙ ቤተሰቦችም በውጭ ሀገር በተለይ የሚኖሩ እዚህ ላሉ ጓደኞቻቸው፣ ቤተሰቦቻቸው ስጦታ የሚልኩበት የበዓልን አብረው የሚያሳልፉበት ጊዜ ስለሆነ እንደ ሀገር ደግሞ ቅድምም ስናነሳ እንደነበረው ለሀገር ከምንሰጣቸው ስጦታዎች አንዱ በጤናማና በትክክለኛ መንገድ የውጭ ምንዛሪዎችን ሕጋዊ በሆነ መንገድ መላክ ነው። ስለዚህ ለቤተሰቦቻችን የውጭ ምንዛሪ ስጦታ ስንሰጥ ለሀገራችን ደግሞ በትክክለኛ መንገድ የውጭ ምንዛሪውን በመላክ ከባንኮች ጋር ትክክለኛ መስመር ላይ ባሉ የገንዘብ አስተላላፊ ድርጅቶች ወይም በስዊፍት በኩል በመላክ ደግሞ ስጦታችንንም ለሀገር በዛው ብናበረክት ለማለት ፈልጋለሁ። መላው የባንኩ ሰራተኞች እንደዚሁም ደግሞ ደንበኞቻችን እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ ማለት ፈልጋለሁ። በጣም እናመሰግናለን። እንግዲህ ተመልካቾቻችን ከአቶ ዳግማዊ ካሳሁን ጋር ከብርሃን ባንክ ምክትል ስራ አስኪያጅ ጋር የነበረን ቆይታ ይህን ይመስላል። ጊዜን ሰጥተህን ደግሞ እኛም እንደዚሁ አብረን ለተመልካቾች መልእክትን ስላስተላለፍክ እኛም በመርካቶ ቴሌቪዥን ስም በጣም ነው የምናመሰግነው። ተመልካቾቻችን አሁንም የምንደግምላቸው ማንኛውም አይነት ግብይት በዚህ ሰዓት የምታደርጓቸውን ግብይት እንደተለመደው በብርሃን ባንክ በኩል ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ አሁንም እንደሰማ ነው በውጭ ሀገር ያላችሁ ተመልካቾቻችን የትኛውን ዘይት ከዘይት ከሽንኩርት ከቲማቲም ጀምሮ በምትፈልጉትን እቃዎች ከመርካቶ ቴሌቪዥን ላይ በብርሃን ባንክ በኩል እነዚህን ግብያዎች ደግሞ መክፈል ትችላላችሁ። በቀጥታ ከብርሃን ባንክ ጋር መርካቶ ቴሌቪዥን እየሰራ ስላለ የእናንተን ኦርደር ደግሞ እናደርስላችኋለን። እንግዲህ በዓሉን እያከበርን እንገኛለን። ለእናንተም ከወዲሁ መልካም ዓመት በዓል እየተመኘን ከአቶ ዳግማዊ ጋር የነበረኝን ቆይታ በዚህ ጨርሳለሁ። መልካም ዓመት በዓል